በ12110 በ12130 በ12140 እና በ13775 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ጥቅምት 20 2009 ዓ.ም ምሽት ፕሮግራም ነው። አሁን ወደ መጀመሪያው ዝግጅታችን እንዝለቅ። አሜሪካ ውስጥ በተለያዩ ከተሞች የሚኖሩ የወላይታ ተወላጆች የሆኑት ዶክተር ተድላ ገብረ ኢየሱስ፣ ሲቪል ኢንጂነሩ አቶ ፖላ ንጋቱና በግል ስራ ላይ ያሉት አቶ በርገና ሜንታ ኢትዮጵያ ውስጥ በሚታዩ ሁኔታዎችና በተለይ ደግሞ በወላይታ ሕዝብ የዕለት ተዕለት ሕይወት ላይ ጫና ያሳድራሉ ባሏቸው ጉዳዮች ላይ በአሜሪካ ድምጽ ዶክተር ተድላ ለጠቅላይ ሚኒስትር ኃይለማርያም ደሳለኝ ይድረስ ባሉበት ግልጽ ደብዳቤ አንድም እንደ ጠቅላይ ሚኒስትር ስልጣንና አቅሙ ካሎ ይህንን ያድርጉ፣ ካልቻሉ ደግሞ ፈጥነው ይልቀቁ ሲሉ ጽፈዋል። የውይይታችን የመጀመሪያ ክፍል ቀደም ሲል ቀርቧል። ዛሬ ሰለሞን በግልጽ ደብዳቤው ላይ ለዶክተር ተድላ ካነሳው ጥያቄ እንጀምራለን። ዶክተር ተድላ እርስዎ በቅርቡ ለጠቅላይ ሚኒስትር ኃይለማርያም ደሳለኝ ይድረስ ያሉትን አንድ ግልጽ ደብዳቤ ጽፈዋል። በዚህ ግልጽ ደብዳቤው ላይ ኢትዮጵያ በአደገኛ የእርስ በርስ ጦርነት ሁኔታ ላይ ወይም በዚያ መንገድ ላይ ትገኛለች የሚል መልእክት ያለው ደብዳቤ ነው በመግቢያው ላይ ያሰፈሩትና እስቲ በቅድሚያ ከእርሶና ከጠቅላይ ሚኒስትር ኃይለማርያም ግንኙነት ልነሳ። ምን ያህል ያውቋቸዋል? የት ያውቋቸዋል ጠቅላይ ሚኒስትሩን? ኦኬ፣ እኔ ዲቴል ውስጥ አልገባም እንዴት ምን ያህል እንደምንተዋወቅ፣ ግን እንደማውቀው ፐርሰናሊ ማለት ነው በግል ቁጭ ብሎ መነጋገር ሰዎች በሚችሉ ደረጃ በተለያዩ ስፍራዎች በተለያዩ አጋጣሚዎች ተገናኝተናል፣ እንተዋውቃለን። ዋናው ፖይንቴ በየቦታው በሶሻል ሚዲያም ላይ ጽፋለሁ። በየጊዜው የምገልጸው አንድ ነገር ቢኖር አንዱ ብሔረሰብ ከሌላው ጋር እንድጋጭ ኤትኒክ ፌዴራሊዝም ለማንኛውም በብሔር ብሔረሰቦች እየተከፋፈለ ስለሆነ ኢትዮጵያ ማንኛውም የሚነሳው ቴንሽን መጨረሻ ላይ አንዱ ህብረተሰብ በሌላው ላይ እንዳይነሳና ግጭት ውስጥ እንዳይገባ ነው ትልቁ ስጋቴና ከዛ አንጻር የተነሳ አሁን መንግስት ራሱ ኮላፕስ ቢያደርግ በሶሻል ሚዲያ ላይ ብዙ ነገሮች የምናነባቸው አሉ። እኔ ኢትዮጵያ አይደለሁም እዚህ ያለሁት። ያው ማግኘት የሚችለው ኤቪደንስ አብዛኛው አንዱ ብሔረሰብ በሌላው ላይ አማራው በኦሮሞ ላይ፣ ኦሮሞ በአማራ ላይ ስፔሻሊ በአክቲቪስቶች አካባቢ ማለት ነው ሶሻል ሚዲያ ላይ ጥላቻ የተሞላ ሀሳቦች ሲሰነዘሩ ያለው ከበቂ በጣም ብዙ ማለት ነው እና በቲፒኤልኤፍ ምክንያት የትግራይ ተወላጆችም ላይ የሚነሱ ሀሳቦች ሁኔታዎች ቢመቻቸው አንዱ ግሩፕ ከሌላው ግሩፕ ጋር ትልቅ ግጭት ውስጥ ይገባል የሚል ስጋት ስላለኝ እዚህ ውስጥ ከመግባታችን በፊት ወይም እንዳንገባ ማድረግ ያለብን ነገሮች አሉ፣ መንግስት ማድረግ ያለበት አለ የምለውን ለመግለጽም ነው ያንን ኦፕን ሌተር የጻፍኩት። እስቲ ትንሽ አንድ ሁለት ፓራግራፍ አንቀጾችን ሻገር ልበልና ያነሷቸውን ነጥቦች ላንሳ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ እርስዎ ራስዎ ያውቁታል እውነተኛ ጠቅላይ ሚኒስትር እንዳልሆኑ፣ ትክክለኛ የጠቅላይ ሚኒስትር ስልጣን እንደሌሎት ራስዎ ያውቁታል የሚል መልእክት ያለው ጽሁፍ ነው ያለው በግልጽ ደብዳቤው ላይ። ምን ማለት ሆነ? ይሄ እንግዲህ ጠቅላይ ሚኒስትር ባለው በአሰራሩ ማለት ነው። ጠቅላይ ሚኒስትር ማለት ብቻውን አንድ ነገር ኢትዮጵያ ባለው ስትራክቸር ውስጥ አይወስንም፣ በግሩፕ ነው የሚወስኑት። ለማንኛውም እሱ ደግሞ ጠቅላይ ሚኒስትር ኃይለማርያም ማለት ፊት ከተደረገው መጀመሪያም በመለስ ዜናዊ ነበር፣ ሁሉም የሚያውቀው ነገር ነው። ፊት ከተደረገበትም ምክንያት ሌላ ብዙ አናሊሲስ አያስፈልገውም። የማይኖሪቲ ፌስ ደቡብ ኢትዮጵያ የኢትዮጵያ ጠቅላይ ሚኒስትር ሆኗል። ይሄኛው መንግስት አሁን ያለው መንግስት ዲሞክራሲያዊ ነው ብሎ ለፕሮፓጋንዳ ዓላማ ለመጠቀም እንደሆነ የማንም የኢትዮጵያ ሕዝብ የሚያውቀው ነገር ነው። ምንም ዲስፕዩት የሚያስፈልገው አይመስለኝም። በዛ ሰንሱ ኃይለማርያም የሚሰራቸው ስራዎች የራሱን ከሌሎች እንደ አንድ ፕራይም ሚኒስተር ሆኖ እንደ ሊደር ሆኖ ዲፋይኒንግ በሆነ መልኩ ለይቶ የሚሰራው ነገር የለም እና ብዙ ሰዎች ያው ፓፔት የሚሉት ማለት ነው በዛ መልኩ ራሳቸውን የሚለያቸው ሳይሆን አሁን ያሉትን ትንሽ በእንግሊዝኛ ስለተናገሩት ነው ራሳቸውን የሚለያቸውና በራሳቸው ተክለ ሰብዕና የሚመሩት ሳይሆን እንደ አሻንጉሊት ነው የሚመሩት ነው እያሉ ያሉት። ይሄንን የምልበት ምክንያት ምንድን ነው? ለምሳሌ መለስ ዜናዊ የራሱ የሆነ ቪው እንደ ጠቅላይ ሚኒስትር ሲያካሄድም ያው ብዙ ነገሮች ሲሰራ አይተናል። ይሄኛው ጠቅላይ ሚኒስትር ግን በራሱ የሱ ሀሳብ ነው የሚባል ነገር ለምሳሌ በሊደርሺፕ ሎር እንደ አንድ ጠቅላይ ሚኒስትር ይሄን ያህል እንዲህ አይነት ነገር አደረገ የሚባል ነገር ከፓርቲው ሀሳብ ውጭ የሆነ ነገር በኃይለማርያም ደሳለኝ ስም እኔ ማውቀው ነገር የለም። አድርግ የተባለውን ያደርጋል የምለው ሰዎች የሚሉበት ምክንያት ከዚህ የተነሳ ነው፣ ካለው ኤቪደንስ የተነሳ ነው። እኔ ግን እዛው የጻፍኩት ላይ ለማንኛውም እውነተኛው ስልጣን ይኖረው አይኖረው
እሱ ያውቃል ብያለሁ። ኃይለማርያም ወደዛ ጥያቄ ማለት ነው ያ እና ይገዳደሯቸዋል እሳቸውን እውነት እርስዎ እውነተኛው ስልጣን የጠቅላይ ሚኒስትር ስልጣን ካለዎት ብለው በሁለት ዋና ዋና ነጥቦች ቁጥሮች ካስቀመጧቸው መካከል በመጀመሪያው ቁጥር ውስጥ ያስቀመጧቸው 5 ጥያቄዎች አሉ። የታሰሩ እንዲፈቱ ጋዜጠኞችን ጨምሮ ስርዓቶችን ማስቆም እና ሰዎች በሀሳባቸው እንዲደራጁ ማድረግን የሚጠይቅ የመገናኛ ብዙሃን ነጻነት ሙሉ በሙሉ እንዲከበር፣ ጸረ ሽብር ህጉ እንዲሰረዝ፣ ፍርድ ቤቶች ነጻ እንዲሆኑ እና በቅርቡ በተፈጸሙ ግድያዎችና በደረሱ ጉዳቶች ላይ ነጻ ምርመራ እንዲካሄድ የሚሉ ዋና ዋና ጥያቄዎችን አቅርበዋልና እነዚህ ጥያቄዎች ዶክተር ተድላ ከእርሶ ብቻ የሚቀርቡ ሳይሆን ለመጀመሪያ ጊዜ እስካሁን ከተለያዩ አካላት የሚቀርቡ ናቸው። ከዓለም አቀፍ ድርጅቶችም የሚቀርቡ ናቸው። ከሰብአዊ መብቶች ተሟጋቾችም በሀገር ውስጥም በውጭም የሚቀርቡ ናቸውና እርስዎን ይሰሙዎታል ብለው ያስባሉ ወይ? አሁን እሳቸው የሚሆኑ አመራር ላይ ያለው ፓርቲ? ጥሩ ጥያቄ እና እኔ ኦፍኮርስ እነዛ ጥያቄዎች የሁሉም ሰዎች ጥያቄዎች ናቸው። እኔ የሆነ ጥያቄ እዛ ውስጥ ለእኔ ብቻ ከኔ የተነሳ ጥያቄ አንድም የለም እና ጥያቄውን ይሰማሉ ወይ? አሁን እኔ ስትራቴጂክ ነው እንግዲህ ለሰሩን ስጽፍ አይታወቅም። የሰውን ነገር አንድ ሰው እንዲያ ነገር ያደርጋል አያደርግም ብሎ ሙሉ በሙሉ መደምደም ጥሩ አይደለም። የአንድ ጠቅላይ ሚኒስትር ነው ወይም አሻንጉሊት ነው የራሱ ስልጣን አለው የምለውን ነገር ድቤቱ እንዳለ ሆኖም ለማንኛውም በቃ ይሄንን ስልጣኔን ኤክሰርሳይዝ አደርጋለሁ ብሎ መወሰን ብችልና ብወስንና አንድ ነገር ቢያደርግስ የምልም ሀሳብ ስላለኝ ለማየት ነው። አንደኛው እሱ ነው። ከማያውቁት ሰውና ከሚያውቁት ሰው የምጻፍ ነገር ለውጥ ሊያመጣ ይችላል። ምናልባት ከወላይታ ምንም አይነት ሰው ተነስቶ እኔ የምሰራውን ስራ የተቃወመ የለም ብሎ የሚያስብ ከሆነ የወላይታ ሕዝብ በሙሉ አንድ ላይ ከጎኑ እንዳልሆነ አትሊስት አንዳንዶች እንደዚህ ሀሳባቸውን መግለጽ የቻሉ እንደኔ አይነቶች መግለጽ እንደቻሉም እንዲያይ ከዛ ከወላይታ ሕዝብ የምጠብቀው ነገር ብኖር አንዱ ዲስአፖይንትድ ምን ያህል ሰዎች በሱ እንደሆኑም መቼ ለማስተላለፍ ነው። ሌላው ዋናው ፖይንት እኔ ሪዛይን ቢያደርግ ስልጣኑን ለቃለሁ ይህንን ነገር እንስራ ብሎ ከእሱ ጋር ከሚሰሩ ሰዎች በመንግስት ውስጥ ይህን ነገር ሪፎርም እናምጣ ትክክለኛውን ህዝቡ የምጠይቀውን ብሎ ብል አይ እነሱ አንፈልግም ብሎ እሱ ሪዛይን እንዲያደርግ ነበረ የኔ ጥያቄ። አሁን ሁለተኛው በመሰረታዊ ጥያቄነት ያነሱት ነጥብ ይሄ ነው። ወደዚህ ጥያቄ መለሳለሁኝ። በመጀመሪያ ግን እስቲ አሁን የተነሱትን ነገሮች ትንሽ እናብላላቸውና ኢንጂነር ፖላም አቶ በርገናም በዚህ ላይ አስተያየቶቻችሁን መስጠት ትችላላችሁ። እነዚህ መሰረታዊ ናቸው ብለው ዶክተር ተድላ ያነሷቸው ጥያቄዎች በወላይታ ህዝብ ዘንድ ምን ያህል ተደማጭነት አላቸው ብላችሁ ታስባላችሁ? ከምትሰሙትም ከምታውቁትም ምን ያህል ይገነዘባቸዋል እነዚህን ጥያቄዎች? ምን ያህል የወላይታ ህዝብ ጥያቄዎች ናቸው እነዚህ? ኢንጂነር ፖላ ይጀምሩ። ምንድን ነው ይሄ? የወላይታ ህዝብ የነቃ ነው። በአስተዳደርም ቢሆን የበሰለ ነው። የቆየ አስተዳደር ያለው ነው እና ይህንን አይገነዝም ብዬ እንትን ማለት አልችልም። ምክንያቱም ይከታተላል። ሁሉን ነገር ዴይ ቱ ዴይ የሚሆነው ነገር ይከታተላል። ያንን እንዲከታተል የሚያደርገው የኑሮ ሁኔታ፣ የንቃት ደረጃው ከፍተኛ ስለሆነ ይከታተላል። ስለዚህ አሁን ያሉትን ነገር እርግጥ የወላይታ ህዝብ በደንብ ይገባዋል፣ ያስተውለዋል። በደንብ ነው የሚያስተውለው። ግን በተግባር ማየት አልቻለማ። እዛ አካባቢ አሁን አቶ ኃይለማርያም ስልጣን ላይ ከወጣ በኋላ የተሻለ ነገር አላየም። እንደውም የባሰ ነገር ነው ያየው። ምክንያቱም ኑሮው እየተሽቆለቆለ ነው የሄደው እና ሰርቶ በሚኖርበት አካባቢ ሁሉ ጥላቻ ህዝቡ በድሮ በሰላም የሚኖርበት ሁሉ ጥላቻ እያተረፈ መጣ እና ያንን ጥሩ ከተሰራ እሱ ጥሩ ጠቅላይ ሚኒስትሩ ጥሩ ነገር ከሰራ ህዝቡም የራሱ ክብሩ ነው የሚጎናጸፈው። ስለዚህ ለምን አያውቀውም? ያውቀዋል። በደንብ ነው የሚያስታውሰው ማለት የሚገነዘበው እና ይሄንን ሁኔታ ህዝቡም ራሱ እኔ እንደውም ከዚህ በፊት 1 ዓመት በፊት ይሄ ጠቅላይ ሚኒስትር ልጃችን እኔ እንግዲህ ሶሪ እኔ ጓደኛዬም ወንድሜም ስለሆነ ልጄ እያልኩ ነው የማለው። ግን መሆን ያለበትን ነገር ፕሮቶኮሉን ጠብቄ መናገር አለ። ምንድን ነው ስልጣን ላይ ከወጣ በኋላ አንዳንድ ነገሮችን ሰምተን ተሰባስበን እስኪ እንደው በእኛ የሚሰማን ከሆነ እንምከረው እና ፋር እንዲያስይዘው ወላይታ እንደሆነ አስተዳደሩን ከማንም የበለጠ ያውቃል። የመሬት አስተዳደር የበለጠ አስተዳደር ነበረው ለወላይታ ድሮ ማለት የዛሬ 100 ምናምን ዓመት እና እነ ካወጎቤ እነ ካማዶ ሲያስተዳድሩ ወላይታ ውስጥ በጣም በሃይራርኪ የተጠበቀ ነበረ። እኔ እንደውም እሱም እንደ ካወጎቤ ሂድና የካወጎቤን እንትን ታሪክ አንብብና በዛ መልክ አስተዳድር ለማለት ነበር የፈለኩት እና የወላይታ ህዝብ አስተዳደሩ ከድሮ ጀምሮ ነው የሚያውቀው። ምንድነው ካወጎቤ ያደረገው? ካወጎቤ ሰው አመፀ። እንደዚህ ሲያምስ ወታደሮቹን ቡትቶ አልብሰው ራሱ
ጅራፍ ይዞ ከህዝቡ ጋር ከወታደሮቹ ጋር ዙሪያ በቀበሌ ዞሮ ንጉሳችሁ ምን እያደረገ ነው ብሎ ሁሉ ነገር ከሰማ በኋላ ተመልሶ መጥቶ ያንን ህዝቡ ያለው ነገር አስተካክሎ አገሩን አስተዳደረ። ስለዚህ ይሄ ጠቅላይ ሚኒስትሩ እንደዛ ማድረግ ይችላል ወይ? አለው ወይ መብት? ወይስ ዝም ብሎ የተሰጠው እንደማያው ከሆነ ዶሬ የነበረውን ነገር እንደዛው ነው ራን የሚያደርገው? እንደምታየው ከሆነ አሁን ሁሉ ነገር እንደዛ የሚደረግ ህዝብ የሚጠየቀው ነገር የሚመልስ የለም። ስልጣኑን ኤክሰርሳይዝ የሚያደርግበት ቦታ ማየት አልቻልኩም እና በንግግሮቹም ላይ አንዳንድ የማይሆኑ ቃላቶች ሲኖር የሚመክረው ሰው የለም እየተባለ እየተቆጨን ነው ያለ ነው። ስለዚህ ይሄንን ህዝቡ አያውቅም ማለት አይችልም። ህዝቡ ከኛ የበለጠ ያውቃል። እሺ፣ አቶ በርገና የሚጨምሩት ካለ? አቤት። እኔ የወላይታ ህዝብ ያውቃል ወይ? አዎ፣ በተግባር ስለሚያይ የሚደረገውን ሁሉ በተግባር በሱ ላይ እየተሰራ ስለሆነ ስለሚያውቅ በተለይ እኔ የኢትዮጵያ ገበሬ መሬትን ሸጦ ለድህነት ሲጠቀም አልታየም። በተለይ መሬትን ከልጅ ወደ ልጅ ሲያስተላልፍ የመጣ አገር ስለሆነ ያንን መብቱን በነጻ እየነጠቀ ተንከራታች በማድረጉ በሱ ዘመን አሁን በነበረው በዚህ መንግስት ዘመን ስለሆነ በደንብ ይገባዋል። መስራት አለመስራቱን በደንብ ስለሚገባ አውጥቶ ለመናገር ታፍኗል። 1 ለ5 ጠፍርጎ መናገር አይቻልም። በዛ ላይ ይሄ ሰዓት እላፊ መጣ አሁን። ስለዚህ ማህበራዊ ኑሮ ሁሉ ተጓቶበታል። ሰው ሲያለቅስ፣ ሰው ሲሞት አብሮ ሆኖ ነው ቀብር የሚሄደው። እድር ስብሰባ ቢሆንም ሁሉም ነገር የሚያደርገውን አሁን መወያየት አልቻለም። ስለዚህ ፈንድቶ መውጣቱ አይቀርም። ግን ለመናገር ጊዜው አመቺ አይደለም። ከዚህ በፊት በኃይል ስለተመታ ቅድም ጠቅሻለሁ። በአረካ ገበያ ላይ በመረሸን በ91 ደግሞ በወገጎዳ ስም ሰውን በመግደል በማሰር በመስበር እስር ቤት አስገብቶ ይሄንን ያሰቃየ ስለሆነ አሁን ደግሞ ያንንም ተዋይቶ እንዳይሄድ ካድሬው አፉኑ ነው የሚጠብቁ። ከካድሬ በታች መዓት አለ። 1 ለ5 ካድሬው ከላይ የሚቆጣጠር ካድሬ በብዛት አለ። ስለዚህ ያንን ነው ጥሶ መውጣት ያቃተው እንጂ በውስጡማ ይዟል። ሁሉም ያውቃል። ይሄንን በደንብ ይሄን በትክክል ኃይሉን ስልጣኑን ተጠቅሞ ያለመጠቀሙን ያውቃል። እኛ እዚህ ላይ ስናወራ በአጋጣሚ በወላይታ ክልል ስለተወለድ ነው እንጂ በመላ ኢትዮጵያ ውስጥ ያለው ችግራችን ነው። የእኛ ዓላማ ምንድን ነው? በአሁኑ ሰዓት የተደረገውን በሌላ አካባቢ ይሄን ህዝብ በጉልበት አስፈራርቶ ቀስቅሶ ወደ ሰልፍ እንደግፋለን፣ በሪቻ ላይ የተደረገው ይሄ ነው እያሉ ውስጥ ለውስጥ ቅስቀሳ አለ። ሂድን ይሁን እንጂ መንግስት ሁልጊዜ ይሸፍናል። ከስር ይሰራና በፈቃደኝነት ነው የሚለው ያለምንም ተጽዕኖ ያለምንም እንትን ስለምን ሽፋን ስለሚሰጥ ያንን ነገር ከአሁኑ ነቅቶ ያው በእንብተኝነት እንዲቀጥሉ ምንም እንደማይሆኑ እንደ ሌላው ኢትዮጵያዊ ድምጻቸውን ለማሰማት አፈና ይቅር ብሎ እንዲያሰሙ ነው እንጂ ያውቃሉ መታፈናቸውን። እንሰማለን፣ ግንኙነት አለን። እስቲ ወደ ዶክተር ተድላ ልመለስና እርሶስ እነዚህ ያነሷቸውን ነጥቦች የወላይታ ህዝብ ምን ያህል ይገነዘባቸዋል? ምን ያህል የእርሱ ጉዳዮች ናቸው? ምን ይላሉ? እርሶ ስለሆነ የጻፉት ይህንን ግልጽ ደብዳቤ። አንድ ጥያቄው ነምቸት ፈላስፋ ነኝ። ጥያቄው አስዩም የሚያደርገውን ነገር እዚህ ላይ ቅሬታ አለኝ። እሺ፣ ምንድን ነው አስዩም የሚያደርገው? የወላይታ ህዝብ እንደዚህ አይነት ቤዚክ የሆኑ ጥያቄዎችን ይጠይቃሉ ይረዳሉ ወይ ብሎ መጠየቁ ትክክል አይመስለኝም። ምክንያቱም ይሄ ቤዚክ ነገር ነው። ኢትዮጵያ ውስጥ ያለ ሰው፣ በመንግስት የተጨቆነ ሰው፣ ማንኛውም ሰው ተማረም አልተማረም በተፈጥሮ የሰው አፍ ሲዘጋ መንግስት ላይ ሰዎች እንዳይናገሩ ብሎ የተለያዩ መገናኛ ብዙኃንን መንግስት ብሎክ ሲያደርግ፣ ሰዎች እንዳይጠቀሙ ሲያደርግ፣ መንግስት በድሎኛል በአንድ ነገር ብሎ ህዝቡ ተሰብስቦ ሰልፍ ወጥቶ የራሱን ሀሳብ ለመግለጽ ብፈልግ መታሰርን፣ ይሄንን ማንኛውም ሰው ይረዳዋል። መንግስት ማድረግ ያለበትና ማድረግ የሌለበትን ነገር የወላይታን ህዝብ ከሌላው የምለየው ምንም ነገር የለም በዛ። አንደኛ። ሁለተኛ የኔ ኦፕን ሌተር ለሁሉም ኢትዮጵያዊ መንግስት የበደለ ያለውን ነገር የህዝቡን ጥያቄ በምን አይነት መልኩ እየመለሰ እንደሆነ ለሁሉም ጠቅላይ ሚኒስትሩ የኢትዮጵያ ጠቅላይ ሚኒስትር ነው። ያው ሌሎቹ ወንድሞቼ እንዳሉት የወላይታ ሰው ተወላጅ ቢሆንም የኢትዮጵያ ጠቅላይ ሚኒስትር ነው። እውነተኛ ፕራይም ሚኒስተር ይሁን አሻንጉልትም ይሁን አንድ የማይካደው ነገር በዓለም ላይ ሰው የሚያውቀው እሱን ኃይለማርያም ደሳለኝ ሲባል የኢትዮጵያ ጠቅላይ ሚኒስትር ነው። እሱ በዛ ስፍራ ላይ ሆኖ የሚፈጽማቸው ጥሩ ነገሮችም መጥፎ ነገሮችም አብዛኛው መጥፎ ነገር ነው። እነዚህ ነገሮች ሁሉንም ሰው ነው አፌክት የሚያደርጉት እና የወላይታም ህዝብ በደንብ አድርጎ አንደርስታንድ ያደርጋል፣ ሌላውም ህዝብ በደንብ አድርጎ አንደርስታንድ ያደርጋል ብዬ ነው ማምነው በኔ በኩል። ወደ ተቀጣዩ ነጥቦ ልሸጋገር። ዶክተር ተድላ ይሄንን ያቀረቧቸውን ጥያቄዎች የዘረዘሯቸውን ጥያቄዎች ጠቅላይ ሚኒስትሩ ለመንግስቱ በአጠቃላይ አቅርበው ተፈጻሚ የማይሆን ከሆነ ስልጣኑን ይልቀቁ ብለዋቸዋል።
ሁለት ነጥቦችን አስቀምጠዋል። በኋላ ዝርዝር ማብራሪያ የሰጡባቸውን አንደኛው ከገዢው ፓርቲ ጋር የተያያዘ ጉዳይ ነው። ሌላኛው ራሳቸው ጠቅላይ ሚኒስትሩን የራሳቸውን ሰብዕና እና ማንነትም የሚመለከት ነውና እስቲ ያስረዱኝ፣ ምን ያህል ጥቅም ይኖረዋል የጠቅላይ ሚኒስትሩ ስልጣን መልቀቅ በዚህ ጊዜ? ኦኬ፣ እዛው ላይ በደብዳቤውም ላይ እንዳልኩት አንዱ ነገር ምንድን ነው፣ ይሄ ጠቅላይ ሚኒስትር ካለው ገዢው ፓርቲ ጋር አብሮ ይሰራል። እንግዲህ እነዚህ ነገሮች የተሰሩ ያሉ ስራዎች ያው እኔንም ስለሚያጠቃልሉ የእምነት ሰው እንደሆነ ጽፌያለሁ እዛ ስለማውቀው ነው። የእምነት ሰው መሆን ማለት አንድ ሰው የሚያምነውን ነገር ህሊና ያለው ሰው ወይ ለህሊናው ይገዛል ወይንም ለአንድ ፓርቲ ዓላማ ይገዛል። ይሄንን ምርጫውን ለሱ ክፍት አድርጌ ለማሳየት ነው። ስለማያውቀው አይደለም። ህዝቡም ይሄንን እንደሚያውቅና እንደሚያስብ ለማሳየትም ጭምር ነው። ስለዚህ ህሊናዬ ይሄንን ነገር አሁን ለምሳሌ እንደ ጦርነት እንደማወጅ በዜጎች ላይ እንዲህ አይነት ነገር ህሊናዬ አይፈቅድም። ይሄን ነገር ማድረግ አልፈልግም። እኔ ዊዝ ዲግኒቲ ይሄንን ስራ እለቃለሁኝ እና አብረን ወይ እንሰራለን የተሻለ ነገር ወይንም እናንተ ትቀጥላላችሁ። ከዚህ ሰዓት ጀምሮ እኔ ፕራይም ሚኒስተር አይደለሁም ብሎ ብለቅ ይህ ትልቅ የቲፒኤልኤፍ የገዢውን መደብ እርቃኑን ነው የሚያስቀረው ብዬ ነው የጻፍኩት። ቲፒኤልኤፍ ሲሉ ህወሀት ማለት ነው በአማርኛ ስለሆነ የምናስተላልፈው። ህወሀት ማለት ነው። ህወሀት ያለ ኃይለማርያም ደሳለኝ ስራ አሁን እየሰራላቸው ያለውን ነገር እሱ ባይኖር ኖሮ ሌላ ሰው መምረጥ ያው መተካት ግዴታ ነው የሚሆነው። መተካቱ ፕሮሰስ ምን እንደሚመስል ለህዝቡ ግልጽ ነው የሚሆነው። ከዛ በኋላ ወይ የትግሬ ተወላጅ ነው የሚያመጡት፣ ያ ማለት ምን ያህል ከህዝቡ ጋር ሊያጋጫቸው እንደሚችል ይታያል። እንደገና ወይ አንድ ከኦሮሞ ተወላጅ ሊያመጡ ይችላሉ። ያው ደስ ሊያሰኝ ይችላል። ግን ምን አይነት ሰው ነው የሚያመጡት? ይሄ ክራይሲስ ውስጥ እንዲገቡ ያደርጋቸዋል ብዬ አስቤ ነው አንዱ ሪዛይን ቢያደርግ አንዱ ኢፌክት እሱ ነው። ሁለተኛው ለራሱም ብያለሁኝ። ለራሱም እንደዛ አይነት ስልጣን ላይ ያለ ኢትዮጵያዊ እኛ የምናውቀው በቅርብ ጊዜም ቢሆን በረጅም ጊዜ ኢትዮጵያ ታሪክ ውስጥ በራሱ ፍቃድ ስልጣንን መልቀቅ አልተለመደም። ይሄንን ቢያደርግ መስራት ስላልቻልኩ ነው ብሎ ምክንያቱም ግልጽ አድርጎ መልቀቅ ብችልና ቢወስን አንድ ለራሱም ታሪክ በኢትዮጵያ ታሪክ ውስጥ ከደቡብ ኢትዮጵያ አንድ ሰሞን ፕራይም ሚኒስትር የነበረ ሰው እንደዚህ አይነት ሁኔታ ስልጣኑ ለቋል የምለው ነገር ሌሎችም ሰዎች ምሳሌ ነበር የሚሆነው። እሱም ደግሞ ያጠፋው ነገር አለ ባለበት ስልጣን ላይ ህዝቡን ምህረት አድርጉልኝ ብሎ እንኳን ለመጠየቅ ቢፈልግ እንደዚህ አይነት ስልጣኑን በራሱ ፍቃድ የለቀቀ ሰው ምህረትን ሲጠይቅ እኛ የተናናቅም እንግዲህ ኢትዮጵያ ውስጥ እንዲህ አይነት ነገር ትልቅ ፖለቲካል ቫሊዩ አለው እና ለሌሎች ሰዎችም ምሳሌ ይሆናል። ይሄ ኮንቪክሽን ብኖረውና ይሄንን አምኖ ከልቡ ቢያደርግ ያለውን ቫሊዩ እሱም ማየት ይችላል፣ ሌሎችም ማየት ይችላሉ እና የገዢው መደብም ቢሆን የሚያደርጋቸው ነገሮች ያው ብዙ ክራይሲስ እንደሚያልፍ ይታወቃል። ያንን ለማየት ነበረ እንግዲህ ከሰማ ብዬ ተስፋ አድርጌ ሙሉ በሙሉ ባይሆንም ምናልባት ይህን ቢያደርግ አንድ ስቴፕ ወደፊት እንሄድ ይሆናል በሀገራችን ታሪክ ብዬ አስቤ ነው። አሁን ሁላችሁንም እንደ ኢትዮጵያውያን ደግሞ ልጠይቃችሁ። ከወላይታው አካባቢ ጉዳይ ወጣ ልበል። ቅድም ዶክተር ተድላ እንዳሉት ይሄ ያነሱትም ጥያቄ በአጠቃላይ ኢትዮጵያንና ኢትዮጵያውያንን ሁሉ የሚመለከት ነው። የኢህአደግ መንግስት ይህንን የአስቸኳይ ጊዜ ሁኔታ ሲያውጅ በሀገሪቱ ውስጥ ከቁጥጥር ውጭ የሆኑ ሁኔታዎች ተፈጥሯል ብሎ ነው። የብዙ ሰው ህይወት በተከታታይ ሲጠፋ ታይቷል። ሁከቶች፣ ግጭቶች፣ የተኩስ ልውውጦች ተስተውለዋል። ንብረቶች ሲወድሙ ነበር፣ ቃጠሎች ሲነሱ ነበር በሚል ነው ይህንን የአስቸኳይ ጊዜ አዋጅ ያወጣውና ሀገሪቱን ወደ መረጋጋት ለመመለስ በሚል ነው። ለመሆኑ በእናንተ እምነት ይሄ አስቸኳይ ጊዜ ሁኔታ ኢህአደግ ከዘረዘራቸው ሰበቦች በመነሳት ወቅታዊና ተገቢ ነው የሚል ሀሳብ አላችሁ ወይ? ወይም አትጋሩም ወይ ይሄንን የኢህአደግን አቋም? ዶክተር ተድላ ሙቸስ ያበደ ሰው ነው ይሄንን ኢህአደግን ሀሳብና ፕሮፓጋንዳ ልጋራ የሚችለው ብዬ ነው እኔ ማስበው። በመጀመሪያ ደረጃ ግልጽ ነው ኢትዮጵያ ውስጥ የታፈኑ ዜጎች ምንም አይነት ብሔረሰብ ውስጥ ቢሆኑ የታፈኑ ዜጎች ሲታሰሩ፣ ሲገደሉ ብዙ ነገር ውስጥ ያለፉ ዜጎች እነሱን እንደገና አረጋጋለሁ ብሎ በራሱ አፍኗቸው ከአፈናው በሰላማዊ መንገድ ለመውጣት ሲሞክሩ ግጭቶች ሲፈጸሙ ይሄንን ለማረጋጋት ብሎ የሚያደርግ መንግስት መጀመሪያውኑም እዚህ ውስጥ አለመግባት ሲቻል ማለት ነው። ምንም አይነት እዚህ ውስጥ የሚያስገባ ነገር አልነበረም። ትክክለኛ የሆኑ ጥያቄዎችን በተገቢው መልክ እንደ አንድ መንግስት ቢመልስ መንግስት ይሄ ነገር ሁሉ አይከሰትም ነበረ። ስለዚህ ስቴት ኦፍ ኢመርጀንሲው የመጣው የዘራውን እንደማጨድ ነው። መንግስት ራሱ የዘራው ነገር ከህዝቡ ጋር አጋጭቶት ህዝቡን እንደገና ሰላም ውስጥ ለማረጋጋት ነው ይሄ ነገር አስፈላጊ ነው ያለው እና ይሄ አስፈላጊ አይደለም ዘፈርስ ፕለስ መንግስት ራሱ ያመጣው ነገር ነው። ሌላ የጭቆናን ሌቭል ከፍ አድርጎ ማለት ነው። ከመቼውም ጊዜ በላይ እኔ በህይወቴ ዘመን እንደዚህ አይነት ስቴት ኦፍ ኢመርጀንሲ አይቻልም። ስኮፑ እንደዚህ የሆነ ይሄን ያክል የሆነ ማለት ነው። ፌስቡክ ላይ ሄደ አሁን ላይክ ብታደርግ ስልክ ብደወል ይጠለፍ ይሆን ብዙ ነገር ጭንቀት ውስጥ የሚያስገባ ይሄ አፈናውን
ፉሊ ኮምፕሊት ለማድረግና ዜጎችን ሙሉ በሙሉ በተቻለ መጠን ዝም እንድሉና እንዲገዙ ማለት ነው ለማድረግ ነው ያደረገው። ስለዚህ ከመንግስት ጋር ይሄንን መቼስ መስማማት የሚችለው ራሱ መንግስት ብቻ ነው። መፍትሄ ሲያመጣል እንደ መንግስት እንደሚለው ብለው ያስባሉ? ንብረትን ለምሳሌ በተመለከተ ሰዎች እንዳያጠፉ ያመጣል ለውጥ ብዬ አምናለሁ። እሱም ይሄ በስቴት ኦፍ ኢመርጀንሲ ሳይሆን ቁጭ ብሎ በመነጋገርም መምጣት ይችል ነበር። ይሄ ዘ ኦንሊ ወይ ስላልሆነ እና የተሻለ መንገድም አይደለም። ነገር ግን ምንም አማራጭ በሌለበት ህዝብ ወጥቶ ከሚሞት ብሎ ምናልባት መለስ ብል ኦፍ ኮርስ ለውጥ ያመጣል። ግን ይሄ ጊዜያዊ ለውጥ ነው። ያው ትንሽ ቫልዩ ይኖረዋል። ከዛ በኋላ ግን ዘለቀታ ያለው መልስ ስላልሆነ ተመልሶ ይቀጥላል የህዝቡ ጥያቄ ብዬ ነው የማምነው። ኢንጂነር ፖላ እኔ እንኳን ምንድን ነው ይሄንን ማቃጠሎን ያመጣው ነገር እንዴት ነው የመጣው? ከዛ ክብድ ነሳ። ለምሳሌ አሁን ሬቻ ላይ የሄዱ ሰዎች ልብሳቸውን የኦሮሞ ባህል ልብሳቸውን ለብሶ ሴቶቹ ተውቦ አግጦ ልጆቹ ደግሞ ለመጨፈር ነው የሄዱት እና ሲገቡ ደግሞ ወታደር ዙሪያውን ከቦ እየፈተሸ ነው ያስገባው። ምንድን ነው እዛ ውስጥ አስለቃሽ ጭስ የሚያስጥል ነገር ምን መጣ? ይሄንን ያቀጣጠለው ሁኔታ ይኸው። ከዛ በኋላ የመጣው ምንድን ነው? ይሄንን ስለሆነ አዋጅ አወጀ። አዋጁ እኔ እንደሚመስለኝ ከሆነ አዋጁ ህይወታቸውን ለማትረፍ እና ስልጣን ላይ ለማቆየት ህዝቡን ጸጥ ለማሰኘት ነው እንጂ መፍትሄ አያመጣም። መፍትሄማ ገና የበለጠ የባሰ ከዚህ የባሰ ይወጣል። ራሳቸውን ሪቦርን አድርገው ሁሉን ነገር ካላሻሻሉ የባሰ ነገር ነው፣ መቆጣጠር የማይችሉት ነገር ነው የሚመጣው። ግን ከዛ እግዚአብሔር ይሰውረን። መቼም እርስ በርስ እንዳንተላለቅ ነው የምፈራው። ስለዚህ አንድ አድርገው የሚይዝና ይሄ 6 ወር የሚቆየው ለጊዜው ዝም ልል ይችላል ሰው፣ ግን ዝም ብሎ ይተኛል ማለት አይደለም። ምክንያቱም ደም ስለፈሰሰ ወንድሙ እህቱ የሞተበት ሁሉም እያሰበ ነው ያለው። ስለዚህ ይሄ የባሰ የሚያቀጣጥል ነገር ነው። ግን ከዚህ የባሰ መፍትሄ የሚሆነው ከአዋጁ የበለጠ ኦፖዚሽኑም ሆነ ማንኛውም ትልቅ ሰዎች ሽማግሌዎችን ሰብስቦ አዋቂዎችን ሰብስቦ ፕሮፌሰሮችን እንደዚህ ውስጥ ያሉትን ሰብስቦ መፍትሄው ከዛ እንዲመጣ ማድረግ ነው እንጂ አዋጁ መፍትሄ አያመጣም። አዋጁ ለጊዜው ለእነሱ ሪሊፍ ይሰጣል። ዛሴት ሌላ ነገር ምንም ነገር አያመጣም። ጊዜያዊ ትንፋሽ ነው የሚሰጠው ነው የሚሉት። ወደ አቶ በርገና ደግሞ ዞር ልበል እስቲ። እሺ፣ እኔ ይሄ አስቸኳይ ጊዜ አዋጅ መፍትሄ ያመጣል፣ ንብረት መውደም ያቆማል የምለው እኔ ትልቁ ነገር በዚህ ዓለም ላይ የሰው ህይወት ነው። የሰውን ህይወት ቀጥፎ በሜዳ አራግፎ በአላሚ ተኳሾች ገሎ ንብረት ተቆጣጠር ያለው ማለት ውሸት ነው። ለንብረት ሳይሆን የራሱን ስልጣን ለማራዘም ነው፣ ስልጣኑን ለማቆየት እንጂ ለህዝብ ጥቅም ሁከትን ለማቆም እነሱ ሁከት ይበሉ እንጂ ሁከት አይደለም። የህዝብ ብሶት ነው። ብሶቱን እያሰማ ነው። በአደባባይ በባዶ እጅ የሚያሰማው ነው። በአነጣጣሪ ተኩሶ ከትምህርት ቤት የሚመጣውን ተማሪ መንገድ ላይ ያስቀረው እና ለራሱ ስልጣን ማራዘሚያ ነው። ጭቆና ሲበዛ ህዝብ ለጊዜው ኃይል ሲበዛ ኃይልን ለመታገስ ለጊዜው ዝም ሊያሰኝ ይችላል። ግን ይሄ ቆይቶ የህዝብ ትግል ነውና መፈንዳት አይቀርም። መንግስት አንድ ያላወቀ ነገር ይሄንን ነው። የሰው ህይወት ከማጥፋቱ በፊት ቆም ብሎ ማሰብ ነበረበት። ከንብረት እኮ ንብረትን የሚያፈራው የሰው ልጅ ነው። መጀመሪያ ቅድሚያ መሰጠት ያለበት ለሰው ልጆች ህይወት ነው። ሰውን ልጅ እየጨፈጨፍክ እየገደልክ እስር ቤት ያለው ላይ እሳት ለቀህ ከእሳት ሲወጣ እየተኮስክ እየገደልክ ለንብረት ተቆርቁሬያለሁ። ንብረት አይደለም ዋናው ነገር። ንብረት እኮ የሰው ልጅ ካለ ራሱን ንብረትን ያፈራል። ነገ እኮ አገርን የሚያለማ ወጣትን ነው እየገደለ ያለው። ያንን ነው ማቆም ያለበት። አሁን ይሄ አስቸኳይ ጊዜ አዋጅ ለኔ የሚለው ህጋዊ አረገ እንጂ ከዚህ በፊትም ሲያደርገው የነበረ ነው። በፍርድ ቤት ትዕዛዝ አይደለም ሰዎቹ የሚታሰሩ። አካሄድ ያላማረን ብለን ማሰር እንችላለን የሚል ስርዓት እኮ ነው ሲያስር የነበረ ነው። ሲገል የነበረ ባዶ እጁን የሚሄደውን ገሎ ጠበንጃ ላዩ ላይ ጥሎ የከሌ ፓርቲ አባል የነበረ ሲተኮስ ፖሊስ ተኩሰው ገደለ ብሎ በማስ ሚዲያ የሚያሳልፍ እኮ ነው። ስለዚህ አሁን ሰውን እየጨፈጨፍኩ ነው፣ እየገደልኩ ነው፣ ይኸው እንደዚህ ጮቅኛለሁ ብሎ ህጋዊ አረገው እንጂ መጀመሪያ እኮ እያደረገው ያለው ነው አወጀው እንጂ። ከዚህ ሁሉ ዋናው ቅድሚያ መሰጠትበት እንደ መንግስት ለህዝብ ነው፣ የሰው ነፍስን አለማጥፋት ነው። ነፍስን ካጠፋ በኋላ ንብረት ጠብቃለሁ የሚለው በኃይል የወረደ ነው። ስለዚህ ቅድም ኢንጂነሩም ዶክተሩም አስቀምጦታል። ይሄ ታፍኖ የቆየ መፈንዳቱ አይቀርም። ለውጥ ነው የሚፈልገው ህዝብ። የህዝብ ትልቁ ጥያቄ የህዝብ ጥያቄ በተራ ወንብድና አይደለም፣ በሁከት አይደለም የሚተረገመው። በስብሰናል፣ ሙስና
አለ፣ የአስተዳደር ችግር አለ እያለ በዚህ በኩል ህዝብን ሁከት ብሎ መናገር የለበት። ህዝብ ብሶት ነው የወለደው፣ ለውጥ ነው የሚፈልገው። ለለውጥ ራሱ ዝግጁ ማድረግ ነው እንጂ አፈና የትም አያደርሰውም ብዬ ነው በበኩል የማስበው። ነገር ልጨምር እዚህ ላይ ይቅርታ፣ አንድ ነገር እሺ፣ አጠራጠር እኔ አሁን ልክ በመጨረሻ ላይ በተባለው ነገር ለኢትዮጵያ መንግስት ትልቅ ዋጋ ንብረት ነው። አሁን ስቴት ኦፍ ኢመርጀንሲ ዋናው ፎከሱ ንብረትን እንዳይወድም ነው። ያ ንብረትም ደግሞ የገዢው መንግስት የቲፒኤልኤፍ የህወሓት አብዛኞቹ ንብረቶች በእነሱ እጅ ስለሆኑ የራሳቸውን ንብረት በህዝቡ እንዳይወድም ነው እንጂ ስቴት ኦፍ ኢመርጀንሲ ያስፈልገው የሰው ህይወት ስለማጥፋት ጉዳይ አይደለም። ሰው ህይወትን ማጥፋት ከሆነ እነሱ እንደ ጫወታ ነው፣ እነሱ ምንም ማለት አይደለም። ስለዚህ ራሳቸውን ለመጠበቅ ንብረታቸውን ለመጠበቅ እና እንዳይወድምባቸው ገዢው መንገድ ለራሱ ስል ነው ይሄን ስቴት ኦፍ ኢመርጀንሲ ያወጣው ብዬ ነው የማምነው። እሺ ኢንጂነር ፖላ አጭር መልእክት አለዎት? ማጠቃለያው መንግስት ራሱን ማስተካከል አለበት። ራሱ እንደገና መወለድ አለበት። ኢህአዴግ እንደ ኢህአዴግነቱ ኢትዮጵያ ውስጥ መኖር አለበት። ለመኖር ከፈለገ ራሱን ማስተካከል አለበት። ይሄ ንብረት አስጠብቃለሁ ብሎ ህዝቡን የሚያስጨርሰው ነገር ማቆም አለበት። ከዛ በኋላ ከህዝቡ ጋር በግል ተገናኝቶ ህዝቡን ብሶቱን አይቶ ሁሉም ነገር በንግግር ቴብል ላይ አስቀምጦ ሶልቭ ማድረግ አለበት። ጠመንጃ ከጊዜ በኋላ ጠመንጃ ሰው እንኳን ቀርቶ ዝንብ አይገልም። ሁኔታው ራሱ ነው እንደዛ የሚያደርገው። ስለዚህ ራሱን ማስተካከል አለበት። ራሱን ሪፎርም አለ በውስጡ ያለውም ሪፎርም ያድርግ። ከዛ በኋላ መንግስትና ደግሞ ፓርቲውን ይለይ። ፓርቲው ዲፍረንት ነው፣ መንግስት ዲፍረንት፣ የተለያዩ መሆን አለባቸው። ኢትዮጵያዊ በኢትዮጵያ ውስጥ መኖር መቻል አለበት። ኤክስፕሬስ ማድረግ አለበት፣ ፍላጎቱን ራሱን መግለጽ መቻል አለበት። ስለዚህ መንግስትንና ፓርቲን ላይ ራሱን ያስተካክል፣ ህዝቡን ያዳምጥ። ይሄ ነው የሚያስፈልገው። አቶ በርገና፣ እኔ በዚህ ለማጠቃለው በኢትዮጵያ ውስጥ የሚፈለገው ስርዓት ነጻ የህዝብ ምርጫ፣ ህዝብን የሚወክል መንግስት እንዲመሰረት ነው። በጉልበት እየወጡ እኔ ያውቅልሃለሁ ዲሞክራሲ አምጥቻለሁ ታግያለሁ የሚለው አሰራር ጊዜ ያለፈበት ነው። 25 ዓመት ሙሉ አይቶታል፣ ህዝቡ አንገሽግሾታል ህዝቡ። ስለዚህ ነው ሆይ ብሎ ከቁጥጥር በላይ ሆኖ አደባባይ የወጣው። ይሄንን ህዝብ ወደ ቀና መንገድ መምራት የሚችለው ሁሉን ያሳተፈ በእኩልነት ሁሉን ያሳተፈ መንግስት ሲመሰረት ብቻ ነው። አንድ ነገር ሁልጊዜ ተደጋጋሚ ውሸት ሰልችቶታል። ስለዚህ ይሄ መንግስት ለነጻ መንግስት በህዝብ ምርጫ ለሚመረጠው መንግስት ቦታውን መልቀቅ አለበት ብዬ ነው ማምነው። ዶክተር ተድላ ገብረ ኢየሱስ፣ ኢንጂነር ፖላ ንጋቱ፣ አቶ በርገና ሜታ፣ ውይይታችን እንግዲህ መጀመራችን እንጂ አያበቃም። በየጊዜው እየተመላለስኩኝ አስተያየቶቻችሁን፣ ሀሳባችሁን እጠይቃለሁ። ከህዝብ ጋር እናካፍላለን። እሺ፣ እናመሰግናለን። ለጊዜያችሁና ስፋት ላለው ማብራሪያችሁ በጥልቅ አመሰግናለሁኝ። በአድማጮቻችን ስም እግዚአብሔር ይስጥልኝ።